በ2026 ዩቲዩብ አውቶሜሽን መጀመር ፈልገው ብራንድ የሆነ ዩቲዩብ ቻናል እንዴት መክፈት እንዳለባችሁ እና ወሳኝ የሆኑ ሴቲንጎችን እንዴት ማስተካከል እንዳለባችሁ በዛሬ ቪዲዮ ያሳያችኋለሁ። ይህ አከፋፈት ዘዴ ልዩ የሚያደርገው በአንድ ኢሜይል ብቻ ብዙ ቻናሎችን መክፈት እንድችሉ ያስችላችኋል። እኔም ይህንን አከፋፈት ዘዴ ተጠቅሜ በአንድ ወር ውስጥ ከ8 ሚሊዮን እይታና 1800 ሰብስክራይበር ማግኘት ችያለሁ። ለምን የአከፋፈት ዘዴ ይሰራል? በዚህ ቪዲዮ ማጠቃለያ ላይ የምነግራችሁ ይሆናል። ቻናሉን ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጉ። ምክንያቱም የሆነ ቀን ሰብስክራይብ ማድረጋችሁ አይቀርም። እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ ጀምሩት። አሁን የምናደርገው ክሮም ብራውዘር ከገባን በኋላ ሰርች ባራችን ላይ youtube.com ወይንም ደግሞ ዩቲዩብ ብለን ሰርች እናደርጋለን። እንደምታዩት አሁን ዩቲዩብ ብሎ ይመጣልናል። ዩቲዩብ ብሎ ይመጣልን፣ አንዴ ክሊክ እናደርገዋለን። እንደምታዩት አሁን ዩቲዩብ ላይ ስንገባ ምንም አይነት ቪዲዮ አይመጣልንም። አሁን የምናደርገው ምንድን ነው? የፕሮፋይል ምልክታችንን አንድ ጊዜ ክሊክ እናደርጋታለን። ከዛ ታች ላይ ሴቲንግ የሚለውን እነካለን። እዚህ ጋር ማኔጅ ዩር ቻናል የሚለውን አንድ ጊዜ ክሊክ እናደርጋለን። እዚህ ጋር እንደምትመለከቱት በኢሜይላችሁ የከፈታችሁትን ቻናሎች ያመጣላችኋል። ለዛሬ ግን የምፈልገው አዲስ ቻናል ስለሆነ ክሬት ቻናል የሚለውን እነካዋለን። እንደምታዩት እዚህ ጋር ስምና አንድ ኔም ያስመርጠናል። ስም እናንተ የምትፈልጉትን ብራንድ የሆነ ስም ማስገባት ትችላላችሁ። እኔ ዝም ብዬ ቀለል ያለ ብራንድ ስም አስገባለታለሁ። ባይ ዲፎልት ሃንድል ኔሙን ይመርጥልናል። ክሬት እናደርገዋለን። መቀየር ከፈለጋችሁ መቀየር ትችላላችሁ። እኔ ግን ስለማልፈልግ ክሬት ቻናል የሚለውን እነካዋለሁ። እዚህ ጋር እንደምታዩት ቻናላችንን ክሬት አድርጎልናል። አሁን የምናደርገው ወሳኝ የሆኑ ሴቲንጎች ስላሉ እነሱን ሴቲንግ ላይ ገብተን እናስተካክላለን። የፕሮፋይል አይካኗን እነካና ወደ ዩቲዩብ ስቱዲዮ እንገባለን። እንደምታዩት ዌልካም ቱ ዩቲዩብ ስቱዲዮ ይለናል። እሱም ኮንቲኒው ብለን እናልፋለን። አሁን ወደዚህ ጋር ስንመጣ ሴቲንግ የሚለውን እንነካና ቻናል የሚለውን እንመርጣለን። ከዛ ሶስተኛ ላይ ያለውን ፊቸር ኤሊጂቢሊቲ የሚለውን እንመርጣለን። እዚህ ጋር ስትገቡ የመጀመሪያው ባይ ዲፎልት በርቶ ነው የምታገኙት። እሱም የሚበራበት ምክንያት ቻናላችሁ ከኮሚኒቲ ጋይድላይን ነፃ ስለሆነ ማለት ነው። አሁን ግን የምንፈልገው ሁለተኛውን ምርጫ ሲሆን ስልክ ቁጥራችሁን ቬሪፋይ እንድታደርጉ ይጠይቃቸዋል። እዚህ ጋር ስልክ ቁጥራችንን ቬሪፋይ ማድረግ የሚጠቅመን እነዚህን ሶስት ነገሮችን መጠቀም ያስችለናል። እሱም ከስተም ተምኔል፣ ላይቭ ስትሪም እና እንዲሁም ደግሞ ከ15 ደቂቃ በላይ ያለው ቪዲዮችን አፕሎድ ማድረግ ያስችለናል። እኛ አሁን የምናደርገው ምንድን ነው? ስልካችንን ቬሪፋይ እናደርጋለን ማለት ነው። እሱን ለማድረግ ደግሞ በቀላሉ ቬሪፋይ ፎን ነምበር የሚለውን አንድ ጊዜ ክሊክ እናደርገዋለን። ሎድ አድርጎ ወደዚህ ፔጅ ይመጣናል። እዚህ ጋር ሀገር ያስመርጠናል። እዚህ ጋር ሀገር ኢትዮጵያ ብለን እንመርጥለታለን። እዚህ ጋር ስልክ ቁጥር እናስገባለን። ከኢትዮጵያ ውጭ ካላችሁ ግን ያላችሁበትን ሀገር ማስገባት ትችላላችሁ። ስልክ ቁጥራችንን ካስገባን በኋላ ኔክስት እንለዋለን። እዚህ ጋር 6 ዲጂት ኮድ ይላክልናል። 6 ዲጂት ኮድ ሰብሚት ብለን እንጨርሳለን። እንደምታዩት ፎን ነምበር ቬሪፋይ አድርጎልናል። የሚለውን እነካና ተመልሰን ወደ ዩቲዩብ ሆም እንመለሳለን። አሁን በድጋሚ እንደገና ወደ ዩቲዩብ ስቱዲዮ እንገባና ማስተካከል ያለብን አንዳንድ ሴቲንጎች አሉ፣ እነሱን እናስተካክላለን። እሱን ለማድረግ ደግሞ የፕሮፋይል ምልክቷን ነክተን እንደገና ወደ ዩቲዩብ ስቱዲዮ እንመለሳለን። አሁን እዚህ ጋር እርን የምትለዋን እንነካና የሞኔታይዜሽን አማራጭ መኖር አለመኖሩን ቼክ እናደርጋለን። እንደምታዩት አሁን የሞኔታይዜሽን አማራጭ የለም። ይህንን ለማስተካከል ደግሞ ሴቲንግ የምትለዋን እንነካና ቻናል የሚለው ውስጥ እንገባለን። ቻናል የሚለው ስንገባ ምን ያመጣልናል? ሀገር ያመጣልናል። እዚህ ጋር የፈለጋችሁትን ሀገር ማስገባት ትችላላችሁ። ግን በኢትዮጵያ ግን ካደረጋችሁ ኢትዮጵያ የፓርትነር ፕሮግራሙ ስለሌለች እዚህ ጋር የኢትዮጵያን ሀገር አናስገባም ማለት ነው። አሁን የምናደርገው በዩኤስ ወይም በዩኬ እናስገባለን። እንደምታዩት ዝቅ ስንል እዚህ ጋር ቻናል ኪወርድ አለ። ኪወርድ ማለት ቻናላችሁ ሰርች ሲደረግ ዩቲዩብ ላይ እንዲገኝ የሚረዳው ፓርት ነው። እሱን ለማድረግ ደግሞ ኤአይን ወይንም ቪዲዮን ተጠቅማችሁ ኪወርድ ሰርች አድርጋችሁ ኪወርድ ማግኘት ትችላላችሁ። አሁን ሁለተኛ ላይ ስንገባ እዚህ ጋ የሰራነው ኮንተንት ለልጆች ነው ወይስ ለአዋቂ ነው የሚለውን ነገር የምንወስንበት ቦታ ነው። ምክንያቱም ዩቲዩብ የእናንተን ቪዲዮ ለማን ፑሽ ማድረግ እንዳለበት እንዲረዳ ታደርጉታላችሁ። እዚህ ጋር መምረጥ ያለባችሁ ምንጊዜም ቢሆን ኖ ሜድ ፎር ኪድስ የሚለውን ትመርጣላችሁ። ምክንያቱም የሰራነው ኮንተንት ለህፃናት አይደለም ብላችሁ ነው የምትመርጡት። ለህፃናት ነው ብላችሁ ከመረጣችሁ ግን ቪዲዮችሁ ከ18 ዓመት በታች ላለ ህፃናት ይታይላችኋል። እንደገና ደግሞ ኮሜንት ሴክሽናችሁን ባይ ዲፎልት ይዘጋዋል ማለት ነው። ስለዚህ ያ እንዳይሆን ምን ታደርጋላችሁ? ለህፃናት ከሆነ ለህፃናት ነው፣ ለህፃናት ካልሆነ ግን ኖ ብላችሁ መርጣችሁ ማለፍ ትችላላችሁ። ወደ ቀደመ ሴቲንጋችን ስንመለስ አሁን እንደምትመለከቱት ስልካችንን ቬሪፋይ አድርገናል። አሁን ወደ አድቫንስድ ፊቸር እንገባለን። አድቫንስድ ፊቸር ዩቲዩብ ላይ በጣም ወሳኝ ከሚባለው እና ለገቢ ማግኛ ሞኔታይዝ እንዳታደርጉ ከሚያገዳችሁ ነገር ውስጥ አንዱ አድቫንስድ ፊቸር ነው። ይህን አድቫንስድ ፊቸር ደግሞ 8 ነገሮች አሉት። እሱን ቬሪፋይ ለማድረግ 3 አማራጭ ያቀርብላችኋል። ሁለቱ አማራጭ ከሀገር ውጭ ከሆናችሁ የሚሰራ ነው።
አንዱ አማራጭ ግን እኛ ሀገር ውስጥ ይሰራል። እሱም ምንድነው? ቻናል ሂስትሪ ይባላል። ቻናል ሂስትሪ እንዴት ቢልድ ማድረግ እንዳለባችሁ ቪዲዮ እንድሰራላችሁ ከፈለጋችሁ ራሱን የቻለ አንድ ቪዲዮ እሰራላችኋለሁ። ያው ትንሽ ሰፋ ያለ ማብራሪያ ስለሚፈልግ ማለት ነው። እንደምትመለከቱት ቻናል ሂስትሪያችሁ ካልበራ እነዚህ 8 ነገሮችን መጠቀም አትችሉም። እሱም የመጨረሻው በተለይ የመጨረሻው ሞኔታይዝ ማድረግ አትችሉም ማለት ነው። ቪዲዮአችሁ ታይቶ እንኳን ቪው ኖሮት እንኳን ለሞኔታይዜሽን ብቁ ቢሆንም ይህ ቻናል ሂስትሪ ካልበራላችሁ ግን ሞኔታይዝ ማድረግ አትችሉም። ይህንን ለማድረግ ደግሞ አሁን የግድ ቻናል ሂስትሪ መብራት አለበት። እስካሁን ያስተካከለውን ሴቲንግ ሴቭ ብለን እንወጣለን። አሁን የምናደርገው ነገር ምንድነው? እዚህ ጋር ሪፍሬሽ እናደርጋለን። እንደምታዩት አሁን ሪፍሬሽ ስናደርግ የሞኔታይዜሽን አማራጭ ያመጣልናል። 4000 ዎች አወር እና 1000 ሰብስክራይበር ካላችሁ ሞኔታይዝ ማድረግ ትችላላችሁ። በሾርት ደግሞ 10 ሚሊዮን ቪው እና 1000 ሰብስክራይበር ካላችሁ እሱንም ሞኔታይዝ ማድረግ ትችላላችሁ። አሁን የምናደርገው ወደ ቻናል ፕሮፋይላችን እንገባለን። ፕሮፋይላችን የምናስተካክለው ከስተማይዝ የሚለውን አንድ ጊዜ ክሊክ እናደርጋለን። እንደምትመለከቱት ፕሮፋይላችን ውስጥ ስንገባ ባነር፣ ሎጎ እንዲሁም ደግሞ ስማችንን ማስተካከል ትችላላችሁ። እንዲሁም ደግሞ ዲስክሪፕሽን፣ የፕሮፋይል ዲስክሪፕሽናችሁን ስለ ቻናላችሁ መግለጫ የምታስገቡበት ነው። ሰብስክራይብ እንዲያደርጓችሁ ወይም ደግሞ እናንተ ስለምትሰሩት ኮንተንት ምን እንደሆነ ሰዎች እንዲረዱ የምታስቀምጡበት ቦታ ነው። ታች ላይ ዝቅ ስንል ኢሜል የምታስገቡበት ቦታ አለ። እንደገና ደግሞ አይከን የምታስገቡበት ቦታ አለ። እዚህ ጋር አይከን የምታስገቡት የሰብስክራይበር አይከን ወይንም ደግሞ የቻናላችሁን ሎጎ ቢሆን ይመረጣል። ይህን ካየን አሁን ሎጎ እና ባነር እናስገባ። አሁን ባነር ለማስገባት አፕሎድ የምትለዋን አንድ ጊዜ ክሊክ እናደርጋታለን። ክሊክ ስናደርገው ወደ ዲቫይሳችን ይወስደናል። ከዲቫይሳችንን ባነራችንን እናስገባለን። እንደምታዩት ትንሽ ፓርቷ እቺ ጥቁር ሆና የምትታየው ፓርት በስልክ የሚታየው ፓርት ነው። ሰፊው ፓርት ደግሞ ሰፊ ኤሪያ ደግሞ በቲቪ ወይም ደግሞ በዴስክቶፕ የሚታይበት ፓርት ነው ማለት ነው። አሁን እሱን ደን ብለን እንጨርሳለን። ሎጎችንም እንደዚሁ እናስገባለን። ሎጎን በተመለከተ አንድ ነገር ልንገራችሁ። በተቻላቸው መጠን ትክክለኛ የሰው ምስል ተጠቀሙ። ምክንያቱም ቻናላችሁ ትክክለኛ ሰው እንደሆነ እንዲያስቡ ያደርጋቸዋል ማለት ነው። ሾርት ፊድ ላይ ሲሄድ ሰዎች የሚያዩት መጀመሪያ ፕሮፋይላችሁን ያያሉ። ስለዚህ ፕሮፋይላችሁ የሰው ምስል ወይም ደግሞ የታዋቂ ሊሆን ይችላል፣ ብቻ የሰው ምስል ብትጠቀሙ ምርጥ ነው። ወይም ደግሞ ብራንድ የሆነ ሎጎ ብትጠቀሙ አሪፍ ነው። ለመያዝም ቀላል ይሆናል ማለት ነው። እሱን ካደረጋችሁ በኋላ እናስገባለን። ታስተካክላላችሁ መስተካከል ከፈለጋችሁ። ከዛ በኋላ ፐብሊሽ ብለን እንወጣለን ማለት ነው። እንደምታዩት አሁን ብራንድ የሆነ የዩቲዩብ ቻናል መክፈት ችለናል ማለት ነው። ለምን በዚህ መንገድ ክፈቱ እንዳልኳችሁና ይህ ዘዴ ለምን እንደሚሰራ ልንገራችሁ። የሚሰራው ኦልድ ኢሜል ኖሯችሁ ወይንም ደግሞ ከዚህ በፊት ቻናል ሂስትሪ የበራ ቻናል ካላችሁና ሌላ ቻናል መክፈት ከፈለጋችሁ በዚህ መንገድ ብትከፍቱ ይበልጥ ለእናንተ በቀላሉ በአጭር ጊዜ ውስጥ ቻናል ሂስትሪ እንዲበራላችሁ ያደርጋል። እኔም በዚህ መንገድ ከፍቼ ነው አንድ ወር ባልሞላ ጊዜ ውስጥ 8 ሚሊዮን እይታና 1800 ሰብስክራይበር ማግኘት የቻልኩት። ቻናሉን ከከፈትኩኝ በኋላ በማግስቱ ነበር ቪዲዮ አፕሎድ ማድረግ የጀመርኩት። በማግስቱ 30 ሺህ እይታ ነበረው። ቀጣይ ቀንም ፖስትኩ ተመሳሳይ ነበረ። አራተኛ ቪዲዮ ግን ከ5 ሚሊዮን እይታ በ5 ቀን ውስጥ ማግኘት ቻለ። ይህን ያደረገበትን ምክንያት አንደኛ ነገር ዩቲዩብ እኔን ስላመነኝ ነው ማለት ነው። ስለዚህ ዩቲዩብ ላይ ወሳኙ ነገር ቻናል ሂስትሪ ነው። የበራ ቻናል ሂስትሪ ካላችሁ የምትሰሩት ኮንተንት ቫይራል የሆነ ሀሳብ ካለው ቪዲዮችሁ ፑሽ የማይደረግበትና ቪው የማይኖርበት ምክንያት አይኖርም ማለት ነው። ስለዚህ ቻናል ሂስትሪያችሁን በቀጣይ ደግሞ ስትከፍቱ አዲስ ቻናል እየከፈታችሁ በአዲስ ኢሜል ከምትከፍቱ አሁን በነገርኳችሁ መንገድ ብትከፍቱ በአጭር ጊዜ ውስጥ ቻናል ሂስትሪያችሁን አብረታችሁ ሞር የተሻለ ቪው እና የተሻለ ሰብስክራይበር ማግኘት ትችላላችሁ። ነገር ግን ገና አዲስ ጂሜል በአዲስ ቻናል እየከፈታችሁ ከሆነ ማድረግ ያለባችሁ ነገር አካውንታችሁን ለሳምንት ወይ ለ15 ቀን ዋርም አፕ ማድረግ መቻል ነው። በዚህ መንገድ ከፍታችሁ ደግሞ ቪዲዮ ፖስት እያደረጋችሁ ቪው ከሌለው ከዚህ ቪዲዮ መጨረሻ ላይ የማስቀምጥላችሁ አንድ ቪዲዮ አለ። እሱም ከቪው ጄል እስር ቤት እንዴት ማምለጥ እንደምትችሉ የሚያሳይ ቪዲዮ ነው። እሱ ላይ ገብታችሁ ቪዲዮ መመልከትና ከዛ ቪዲዮ መማር ትችላላችሁ። ቻናሉን ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ እንዲሁም ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ።